በዛሬው ታሪክ ከሆኑ ሰዎች የምንረዳው ትልቅ ትምህርት አለ እና ደግሞ በዚህ ሰሞን የመለቃቸው ቪዲዮዎች ወደ እናንተ እንዲያደርስ እየተከለከልኩኝ ስለሆነ የምትችሉትን ያክል ሼር እና ኮፒ ማድረግ አትርሱ። ባል ወደ ቤት ሲገባ ሚስቱ የአልጋውን ጫፍ ተደግፋ ተንሰቅስቃ እያነባች አገኛት። ደነገጠ። ስታለቅስ ሲያያት ሆዱ ተላወሰ። ያፈቅራት ነበርና ሐዘኗ አሳዘነው። አቅፎ ደግፎ ግንባሯን እየሳመ ለምን እንደምታለቅስ ጠየቃት። ከቤታችን ፊት ለፊት የሚገኙት ዛፍ ላይ ያሉት ወፎች ዘወትር ልብሴን ስቀይር ጸጉሬን ያዩብኛል፣ ይህም አላህን ማመጽ እንዳይሆንብኝ ብዬ እፈራለሁ፣ ለዚህ ነው የማለቅሰው ብላ መለሰችለት። ባል በንጽህናዋና አላህን በመፍራቷ ተደንቆ በዓይኖቿ መካከል ሳማትና መጥረቢያውን አውጥቶ ከቤታቸው ደጃፍ ላይ የበቀለውን ዛፍ ቆረጠው። ከሳምንቱ መጨረሻ በአንደኛው ቀን ሥራ አድክሞት ያለ ወትሮ ወደ ቤቱ አቀና። ሌላ ጊዜ ከሚገባበት ሰዓት ቀደም ብሎ ወደ ቤት ተመለሰ። በሩን ከፍቶ ወደ ውስጥ ሲገባ ሚስቱ በሌላ ወንድ እቅፍ ውስጥ ተኝታ አገኛት። አልጋው ላይ እሱ የገዛውን አንሶላ ከሌላ ወንድ ጋር ለብሳ ተመለከታት። የሚያስፈልገውን ዕቃ ሻንጣ ውስጥ ሸክፎ ምንም ሳይናገር የትውልድ ቄውን ለቆ ወጣ። ራቅ ወዳለ ስፍራ ተጓዘ። መንገድ በማቋረጥ ላይ ሳለ ከአንድ ቤተ መንግሥት አቅራቢያ ሰዎች ተሰብስቦ ተመለከተ። ለምን እንደተሰበሰቡ ሲጠይቃቸው የንጉሡ ግምጃ ቤት ተዘርፎ ሌባው አለመገኘቱን ነገሩት። በዚህ መሃል በእግሮቹ ጣት ጫፍ በቀስታ የሚራመድ ሰው ተመለከተ። ስለ ማንነቱ ጠየቀ። የከተማው ሼኽ ነው። ጉንዳን ረግጦ አላህ ዘንድ እንዳይጠየቅ በዝግታ ይጓዛል። ከአላህ ፍራቻ ብዛት የጉንዳኖችን ሕይወት ላለመቅጠፍ በመስጋት በቀስታ ይራመዳል ብለው መለሱለት። ወደ ንጉሡ ውሰዱኝ አለ። ወሰዱት። ለንጉሡም ያንተን ግምጃ ቤት የዘረፈው በጣቶቹ የሚራመደው ሼኽ ነው፣ እሱ ሆኖ ካልተገኘ ፍርዴ ሞት ይሁን አለ። ንጉሡ ተገረመ። በተቋው የሚታወቀው ሼኽ እንዴት ሊዘርፍ ይችላል ሲል ራሱን ጠየቀ። ወታደሮቹ ሼኹን አምጥተው ከንጉሡ ፊት አቀረቡት። ምርመራው ተጀመረ። ሼኹ መስረቁን አምኖ ተቀበለ። መዝረፉም ተረጋገጠ። ንጉሡም ወደ ሰውየው ዞሮ ሌባው እሱ መሆኑን እንዴት አወቅ ሲል ጠየቀው። ሰውየውም አላህን እንፈራለን ብለው ራሳቸውን የሚያጋንኑ ሰዎችን ከተመለከትክ ወንጀላቸውን ለመደበቅ የሚያደርጉት ጥረት መሆኑን እወቁ ሲል መለሰላቸውና በሩን ከፍቶ ከቤተ መንግሥቱ ግቢ ወጣ። ከታሪኩ የተረዳችሁትን ሐሳብ በኮመንት ጻፉልኝ። በተጨማሪም የተለያዩ ትምህርቶች ወደ እናንተ እንዲደርስ የፕላስ ምልክቷን በመጫን የመልካም ነገር ተከታይ ይሁኑ።